ሚስጥራዊነት ከለላቸውና የኃይላቸው ምንጭ ነው። የሚስጥር ማህበራት ሰክሬት ሶሳይቲ ድብቅ ዓላማን ለማሳካት በሚስጥር የሚሰሩ ሴረኛ ማህበራት ናቸው። ማንኛውም ሰው አስቀድሞ ማወቅ ያለበት ድብቅ ሚስጥር ቢኖር የሚስጥር ማህበራቱ አባላት በዓለማችን እጅግ በጣም ጥቂት ብቁ አእምሮዎች እንዳሉና እነዚህም ለራሳቸው ብቻ እንደተሰጡ አድርገው እንደሚያምኑ ነው። የዚህ በጥበብ የተሞላ አእምሮ ባለቤት መሆናቸውም ዓለምንና ምንም የማያውቀውን ተራውን ህዝብ መምራት እንዳለባቸው ያስባሉ። አብዛኛው የዓለም ማህበረሰብም እነዚህ የሚስጥር ማህበራት በውስጣቸው በሰው ልጆች በማይፈልጉ አስነዋሪ ሴራዎችና ስነ ምግባሮች የተሞሉ እንደሆነ ያስባሉ። በአጠቃላይም ጸረ ማህበረሰብ ተደርገው ይቆጠራሉ። የሚስጥር ማህበራት እጅግ በጣም ረጅም ዕድሜ ያላቸው ሲሆን በየዘመናቱም የተለያዩ ዓላማዎችን ይዘውና ታላላቅ ተጽዕኖዎችን እየፈጠሩ ኖረዋል። ሁሉም ነገራቸው የሚጀምረው ከብዙ ሺዎች ዓመታት በፊት የእባብ ወንድማማቾች በመባል የሚታወቀው ጥንታዊ የሚስጥር ማህበር ነው። ይህ ከኤደን ገነት የሚጀምረው ጥንታዊ ታሪክ ያለው የሚስጥር ማህበር የአብዛኞቹ የሚስጥር ማህበራት መሰረት ተደርጎ ይቆጠራል። ለአባላቶቹ እባብ የጥበብ ምልክት ሲሆን የጥበብ ሁሉ አባት ደግሞ ሳጥናኤል ወይንም ደግሞ ሉሲፈር ነው ብለው ያምናሉ። ለሚስጥር ማህበሩ ሰይጣን መልካም የዋና እውነተኛ አምላክ ሲሆን በብዙዎች የፍቅር አምላክ እየተባለ የሚወደሰው እግዚአብሔር ግን ለነሱ ክፉ፣ ጨካኝና ለሰው ልጆች መልካምነት የሚቀና ነው ይላሉ። ለዚህም እንደ ምክንያት የሚያቀርቡት የመነሻ ሐሳብ እባብ በገነት ሴቲቱን ዕፀ በለስን ብትበሉ ሞትን አትሞቱም አምላክ ትሆናላችሁ እንጂ በማለት በጨለማ ይኖሩ ለነበሩ አዳምና ሔዋን የመጀመሪያውን ጥበብ ቸረላቸው ይላሉ። በዚህም ሐሳባቸው የሚስጥር ማህበራቱ ሰይጣን ለሰው ልጆች የላቀ እውቀት ሰጥቶ የአእምሯቸውን አይን በመክፈት ከድንቁርና ሰንሰለት ነፃ ወጣን፣ እግዚአብሔር ግን ይህንን ሁሉ ለመከልከል ሞከረ በማለት ይገልጻሉ። ለምሳሌም የምድራችን የምን ጊዜም ሰይጣናዊ ሰው እየተባለ የሚታወቀው አልስተር ክራውሊ ፍሬውን በመብላቱ እሱ ራሱ አይኖቹ ተከፍተው እንደ እግዚአብሔር እንደሆነ ይናገራል። ይህ ለአብዛኞቹ የዓለም ሕዝብ በተለይም ለክርስቲያኖች እንደ ዋነኛ የውድቀታቸው ምክንያት ተደርጎ የሚወሰደው ክስተት በሚስጥር ማህበራቱ የስኬታቸውና የነጻነታቸው ጠንሳሽ ክስተት ተደርጎ ይቆጠራል። በዚህ መንገድ የተጀመረው የሰይጣን አምልኮም ዛሬም ድረስ በተለያዩ ባዕዳዊ ማህበረሰቦችና ግለሰቦች በሰፊው እየተከናወነ ይገኛል። የዘመናቱን ሚስጥራት ከትውልድ ወደ ትውልድ እያስተላለፉ የመጡት የሚስጥር ማህበራት በታሪክ ሁሉ ደማቅ አሻራቸውን እያሳረፉ አልፈዋል። ከጊዜ ወደ ጊዜም በተለያዩ መልኩ እየተለዋወጡ መጥተዋል። በጥንቱ ዓለም መሰረታቸው ፍልስፍናና ሃይማኖት የነበረ ሲሆን በመካከለኛው ዘመን ግን ፖለቲካ የፍልስፍናን ቦታ ሲተካ ሃይማኖት ግን ዋነኛ መሰረታቸው ሆኖ ቀጠለ። በ18ኛው ክፍለ ዘመንም እነዚህ የማህበራቱ መሰረቶች ወደ ሃይማኖት ወንድማማቾችና የፖለቲካ ማህበራት ተለያይተው በተናጠል መጓዝ ጀመሩ። ይህ መለያየታቸው በውስጣዊ አሰራራቸውና በማህበራቱ ዓላማ ላይ ትልቅ ተጽዕኖ ነበረው። በአሁኑ ጊዜም ሁለት አይነት የሚስጥር ማህበራት ያሉ ሲሆን አንደኛው የረቂቅ ሚስጥራት ኢዞትሪክ ስኩል የሚስጥር ማህበራት በመባል የሚታወቁ ሲሆን ዋነኛ ዓላማቸውም የሰው ልጆች ህይወት ሚስጥራትን መጠበቅና መቆጣጠር ነው። ይህንንም ለማድረግ ጥንታዊ ረቂቅ ሚስጥራትንና ባዕዳዊ ሃይማኖቶችን ይጠቀማሉ። በዚህም በታሪክ ሁሉ ማንም ሳያስተውላቸው በዓለም አቀፍ ታላላቅ ጉዳዮችና ክስተቶች ላይ ከፍተኛ ተጽዕኖ አሳድረዋል። ከነዚህም የሚስጥር ማህበራት መካከል ናይትስ ቴምፕላር፣ ፍሪማሶኖች እና ሮስኪሩሻውያን የተባሉት ለምሳሌ ያክል መጥቀስ ይቻላል። ሁለተኛው ደግሞ የፖለቲካ የሚስጥር ማህበራት ሰብቨርዚቭ ብራዘርሆድስ ሲሆኑ ዓላማቸው በዓለም ፖለቲካና ኢኮኖሚ ላይ ተጽዕኖ በመፍጠር የዓለም መንግስታትን ማዳከምና ማስወገድ ከዚያም የራሳቸውን የዓለም መንግስት በመመስረት ከላይ ሆነው የዓለም ህዝቦችን መቆጣጠርና መምራት ነው። የቀድሞ የብሪቲሽ ጠቅላይ ሚኒስትር ቤንጃሚን ዲስራኤሊ የሚስጥር ማህበራት በፖለቲካው መስክ ስላላቸው ተጽዕኖ ሲጽፉ የዛሬዎቹ መንግስታት መወያየት ያለባቸው ከሌሎች መንግስታት ንጉሠ ነገስቶችና ሚኒስትሮች ጋር ብቻ ሳይሆን በሁሉም ቦታ ባስቀመጧቸው አታላይ ተወካዮቻቸው ተጠቅመው በስተመጨረሻ ሁሉንም የመንግስት እቅዶች ሊያበላሹ ከሚችሉ የሚስጥር ማህበራትም ጭምር መሆን እንዳለበት ተናግረው ነበር። እነዚህ የሚስጥር ማህበራት ምንም እንኳን በፖለቲካውና በረቂቅ ሚስጥር ተለያይተው ቢከፋፈሉም ሁሉንም አንድ የሚያደርጋቸው የጋራ ነገሮች ግን አሏቸው። ሁሉንም ኃይልና ጥበብ ለሚሰጣቸው አምላካቸው ሰይጣን ያገለግላሉ። በሁለቱም በኩል አባልነት የሚሰጠው የማህበሩ ቅድመ ሁኔታዎችን ላሟሉና ለማህበሩ ዓላማ ትልቅ ፍላጎት ላላቸው ለተወሰኑ ሰዎች ብቻ
ነው። የረቂቅ ሚስጥር መንፈሳዊ የሚስጥር ማህበር በህይወታቸው ተጨማሪ ብርሃንና ሚስጥራዊ እውቀቶች የሚፈልጉ ሰዎችን በመሳብ የሚታወቅ ሲሆን የፖለቲካው የሚስጥር ማህበር ደግሞ የፖለቲካ ዘይቤያቸውንና ዓላማቸውን ለሚደግፉ ሰዎች ብቻ የተወሰነ ነው። በአጠቃላይም ሁሉም የሚስጥር ማህበራት በመንፈሳዊ ረቂቅ የሚስጥር ማህበር አይሳተፉም። በተመሳሳይ መልኩም ሁሉም የፖለቲካው መስክ ተሳትፎ የላቸውም። ይህ በእንዲህ እንዳለም ግን ሁለቱም በአንድ ላይ አጠቃሎ እንደያዘ የሚታወቀው የሚስጥር ማህበር የባቫሪያው ኢሉሚናቲ ነው። በአብዛኛው ጊዜ የሚስጥር ማህበራት በሰው ልጆች ስላሳደሩት ተጽዕኖ በሚደረጉ ጥናቶች የባቫሪያው ኢሉሚናቲ ዋነኛ የመወያያ ርዕስ ሆኖ ይነሳል። ኢሉሚናቲ ምንድን ነው? እስካሁንስ በዓለማችን ለተፈጠሩ ታላላቅ ክስተቶች ተጠያቂዎቹ ኢሉሚናቲዎች ናቸውን? በእርግጥስ ኢሉሚናቲዎች በሚስጥር ዓለምን ይመራሉ የሚለው አሁንም ትልቅ ጥያቄ ነው። ኢሉሚናቲን መስራች ሆኜ ለዓለም ስታወቅ ኩራት ይሰማኛል ሲል አዳም ወሻብት የኢሉሚናቲ መስራች ይናገራል። ምንም እንኳ ለብዙ ዘመናት የተለያዩ የሚስጥር ማህበራት ራሳቸውን ኢሉሚኔትድ ወይንም ደግሞ የበራላቸው ብለው ቢቆጥሩም ከሁሉም በላይ ተጽዕኖ ፈጣሪና በትልቅ ኃይል የተደራጀው የሚስጥር ማህበር ግን በ1776 እንደ አውሮፓውያን አቆጣጠር በአዳም ወሻብት የተመሰረተው የባቫሪያው ኢሉሚናቲ ነበር። የሁሉም የሚስጥር ማህበራት መሪ እንዲሆን የተመሰረተው የባቫሪያኑ ኢሉሚናቲ ምንጊዜም ቢሆን ዓለምን በሚስጥር የመቆጣጠርና የመምራት ዓላማ ነበረው። አዳም በ20 ዓመቱ የህግ ዶክተር፣ በ24 ዓመቱ ፕሮፌሰር ለመሆን የቻለውና ሰዎችን የማሳመን ከፍተኛ ብቃት የነበረው አዳም ይህንንና ሌሎች ከጀርባው የነበሩ ሰዎችን ስንመለከትም ያለ ጥርጥር በጊዜው የነበረ ኃይለኛ ሰው ያስብለዋል። ዛሬ ስለዚህ ሰው ብዙ የሚታወቅ ነገር ባይኖርም ሰውየው ግን እጅግ በጣም ተአምራዊ ሰው ነው። አዳም ወሻብት የሚለው ስሙ ራሱ እንኳን ብዙ ውዝግብ የሚፈጥር ነው። ይህ ሰው ከጊዜ ወደ ጊዜ ይበልጥ እየተቀበላቸው የመጡት የዘመነ ተሐድሶ ፍልስፍናዎች በወቅቱ ከነበሩት የሃይማኖት ተቋማት ጋር ግጭት ይፈጥሩበት የጀመሩት ወሻብት በጥንታዊ ግብፃውያን የረቂቅ ሚስጥር አስተምህሮቶችና በአዳዊ ሃይማኖቶች ላይ ከፍተኛ ፍላጎት እያሳደረ መጣ። በዚህም በ1770 እንደ አውሮፓውያን አቆጣጠር ክርስትናን በመክዳት የሳጥናኤል ሴራ ተቀበለ። በዚህም ዓመትም የራሱን የሚስጥር ማህበር ለመመስረት የረጅም ጊዜ እቅዱን መንደፍ ጀመረ። ከዚያም በ1773 እንደ አውሮፓውያን አቆጣጠር ይህን እቅዱን እውን ሊያደርግለት የሚችል ማየር አምስቻልድ ሮትስቻይልድ ከተባለ ታላቅ ሰው ጋር ተገናኘ። የዓለማችን የምን ጊዜም ሀብታም ሰው እየተባለ የሚታወቀው አምስቻልድ ሮትስቻይልድ ይህንን የወሻብት ሐሳብ በህይወት ዘመኑ ሁሉ ሲፈልጉ የኖረ ሲሆን እንደዚህ አይነቱን አጋጣሚ ሲያገኝም ሌሎች 12 ተባባሪዎችን በጀርመን ፍራንክፈርት ከተማ በማሰባሰብ ሀብታቸውንና ኃይላቸውን አሰባስበው አንድ ላይ ቢሰሩ ታላቁን የአዳም ወሻብት እቅድ በመጠቀም ዓለምን መምራት እንደሚችሉ አሳመናቸው። በእነዚህ ሁሉ በተደረገለት የገንዘብ ድጋፍም አዳም ወሻብት እቅዱን መንደፍ ከጀመረ ከ5 የዝግጅት ዓመታት በኋላ በ1776 እንደ አውሮፓውያን አቆጣጠር በ28 ዓመቱ ኢሉሚናቲ የተሰኘ የሚስጥር ማህበር መሰረተ። መላው ዓለምን የመቆጣጠር ዓላማ ይዞ የተነሳው የኢሉሚናቲ የሚስጥር ማህበር ሲጀመር 5 አባላት ብቻ ነበሩት። እነዚህ የወሻብት ጓደኛ ኮልመር፣ ፍራንሲስ ዳሽውድ የሰይጣናዊ ገሃነም እሳት ማህበር አባል የነበረ፣ አልፎንስ ዶናቴን ዲሴድ፣ ማየር አምስቻልድ ሮትስቻይልድ እና አዳም ወሻብት ራሱ ነበሩ። በወቅቱም ፐርፌክታቢሊስት በመባል ይታወቁ የነበረ ሲሆን ዋነኛ መሪ ቃላቸውም ኢሉሚናቲ ዓለምን መምራት አለበት የሚል ነበር። አብዛኛውን ጊዜ የሚስጥር ማህበሩ አባላት ለምን ኢሉሚናቲ የሚለውን ቃል ለማህበራቸው ስያሜ መረጡት የሚል ጥያቄ ይነሳል። ለዚህም ወሻብት ራሱ ሲናገር ቃሉ የተወሰደው ብርሃን ሰጪ ከሚለው የሳጥናኤል ስም ሲሆን ትርጉሙም የብርሃን ጠባቂዎች ማለት እንደሆነ ይነግረናል። አዳም ወሻብት ከዚህም በተጨማሪ ስለ ማህበሩ ማንነት ሲናገር የኃይላቸው ሁሉ ምንጭ ሚስጥራዊነታቸው እንደሆነና መቼም ቢሆንም በተለያዩ የሽፋን ስሞችና አሰራሮች ካልሆነ በስተቀር ኢሉሚናቲ ከሚለው ስሙ መቅረብ እንደሌለበት ይናገራል። ሁሉም የማህበራቸው ጽሑፎችና መልእክቶችም በሚስጥራዊ ኮዶች የተጻፉ ነበሩ። የኢሉሚናቲ መሪም አዳም ወሻብት መሆኑ ከአሪዮፓጊ የኢሉሚናቲ ከፍተኛ ደረጃ አባላት በስተቀር ሌሎች እንዳያውቁት በጥብቅ ሚስጥር የተያዘ ነበር። የማህበሩ ከፍተኛ አመራሮችም ጥንታዊ የሚስጥር ስሞች ተሰጥቷቸው የነበረ ሲሆን
ለምሳሌም ለአዳሞች ሀብት የተሰጠው ጥንታዊ የሚስጥር ስም ስፓርታከስ የሚል ነበር። ስፓርታከስም ከብዙ ዘመናት በፊት የሮማውያን ባሪያ የነበረና በወቅቱ በሮማ መንግስት ላይ የተነሳውን አመጽ የመራ ሰው ነበር። በተመሳሳይ መልኩ ጀርመናውያን ከአንደኛው የዓለም ጦርነት በኋላ ራሳቸውን ስፓርታኪስትስ በማለት ይጠሩ ነበር። በዚህ ሁኔታ የተጀመረው የኢሉሚናቲ የሚስጥር ማህበር በጥቂት ዓመታት ውስጥ በፈጠራቸው ጠንካራ ግንኙነቶች በዓለም ዙሪያ ትልቅ የፖለቲካና የኢኮኖሚ ኃይል ለመሆን ቻለ። ከጊዜ ወደ ጊዜም ተጽዕኖ ፈጣሪ ሰዎች፣ ባለሀብቶች፣ ጠንካራ የንጉሳውያን ቤተሰቦችና የባዕድ ሚስጥረኞች ወደ ኢሉሚናቲ በመቀላቀል በማህበሩ ሴረኛ ዓላማዎች መሳተፍ ጀመሩ። አንዳንድ የታሪክ ጸሐፊዎችም የኢሉሚናቲ በፍጥነት ወደ ስኬት የመምጣት ሚስጥር ከአዳም ዌሻፕትና በወቅቱ ቀንደኛው የባዕድ ሚስጥራት አዋቂ ከነበረው ካግሊዮስትሮ በተባለ ሰው መካከል በተፈጠረው ሚስጥራዊ ግንኙነት ነው ይላሉ። አዳም ዌሻፕት ለሚስጥር ማህበሩ ጀስዊቶች ይጠቀሙበት የነበረውን የስልጣን ደረጃዎችን በመከተል ፒራሚዳዊ ቅርጽ ያለው የስልጣን ደረጃዎች ሰራ። ፒራሚዱ በ13 ደረጃዎችና በ3 ምዕራፎች የተከፋፈለ ሲሆን የመጀመሪያው ምዕራፍ በዝግጁነት ፕሪፓሬሽን ጀምሮ ኖቪስ ወይንም ደግሞ ጀማሪ፣ ሚነርሻል እና ኢሉሚናተስ ማይነርን የያዘ ሲሆን ሁለተኛው የፍሪማሶን ምዕራፍ ደግሞ ለሁለት የተከፋፈለ ሆኖ አንደኛው የምልክት ለማይ ሲባል ሁለተኛው ደግሞ ስኮቲሽ የተባለ ሲሆን እነዚህም እያንዳንዳቸው ሁለት ክፍሎች አሏቸው። የመጨረሻው ሚስጥራዊ ሚስቲሪየስ ምዕራፍ ደግሞ በትልቅና ትንሽ ሚስጥራት ተከፋፍሎ በውስጡም ፕሪስት፣ ሬጀንት፣ ማግስ፣ ሬክስ እና በመጨረሻ አሪዮፓጊ የያዘ ነው። አዳም ዌሻፕት ይህንን የሚመስል የስልጣን ደረጃዎችን ሰርቶ እንደጨረሰ መነኩሴዎች፣ ሴቶች፣ አረማውያን፣ አይሁዳውያንና ሌሎች ውስናት የማህበረሰብ አባላት ወደ ማህበሩ እንዲቀላቀሉ የተከለከለ ነው። የኢሉሚናቲ ትልቁ ዓላማ በከፍተኛ ሚስጥር የተያዘ ስለነበረም ይህንን ለማወቅ የሚያስችል ብቸኛው አማራጭ ከመጀመሪያው የፒራሚዱ ደረጃ ኖቪስ እስከ መጨረሻው የሬክስ ደረጃ በመውጣት ትክክለኛ ሚስጥራዊ ትምህርታቸውንና ዓላማቸውን በመማር ነበር። የእያንዳንዱ የፒራሚዱ ደረጃዎች ፕላንም እጅግ በጣም ትልቅ ጥንቃቄ ተደርጎበት የተሰሩ ስለሆኑም ድሃው፣ ደካማውና በሃይማኖቱ የሚጸና የማህበረሰብ ክፍል ከታችኛው የፒራሚድ ደረጃዎች በላይ ማለፍ አይችልም። በተቃራኒው ደግሞ ጠንካሮች፣ ጨካኞችና የሀገር ፍቅራቸውንና ሃይማኖታቸውን ለመተው ዝግጁና ፈቃደኞች የሆኑ ሰዎች ደግሞ ወደ ላይኛው የፒራሚዱ ደረጃ በፍጥነት ይወጡ ነበር። የኢሉሚናቲ አባልነት የታጩ ሰዎችም ብዙ ፈተናዎችና የደም መሐላዎች ይጠብቃቸዋል። በዚህም በተጨማሪ የሚስጥር ማህበሩ ህይወታቸውን በሙሉ እንደሚመራ አምነው መቀበል አለባቸው። በሌላ በኩል በመጽሐፍ ቅዱስ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዘፍጥረት ምዕራፍ 3 ከቁጥር 15። በዚህ የመጽሐፍ ቅዱስ ክፍል ክርስቲያኖች የሴቲቱ ዘር ኢየሱስ ክርስቶስ ነው ብለው ያምናሉ። ይህ ትክክል ቢሆንም ግን አብዛኞቹ ክርስቲያኖች ለሰይጣን በዘርህ ተብሎ ለተነገረለት ቃል ሰይጣንን ለሚያመልኩ መጥፎ ሰዎች እንጂ ከሰይጣን ዘር ለሆኑ ፍጡራን አይደለም ይላሉ። የሰይጣን ዘርስ ሊሆኑ አይችሉም የሚል ጥያቄም አለ። በዚህ ጉዳይ ላይ ብዙ ጊዜ አወዛጋቢ ሐሳቦች ይነሳሉ። አንዳንዶች ቃሉ የቃየል የዘር ሐረግን ይወክላል ሲሉ፣ ሌሎች ደግሞ በመጨረሻው ዘመን የሚመጣው አውሬ የሚወክል ነው ይላሉ። እንዲሁም ሌሎቹ እስከዛሬ ድረስ ማንነታቸውን እያከራከረ የሚገኘው የዘፍጥረት 6 ፍጥረታት የሚወክል ነው ይላሉ። ይህ በእንዲህ እንዳለም ፍሪትዝ ስፕሪንግሜር በዘ ቶፕ 13 ኢሉሚናቲ ብለድ ላይንስ መጽሐፉ ስለነዚህ የዘር ሐረጋት አመጣጥ ሲናገር ሰይጣን የእግዚአብሔር 12 ጎሳዎችን በማፌዝና በማስመሰል የራሱ 12 የዘር ሐረጋትን እንደባረከ ያስረዳል። እነዚህ ሰይጣናዊ የዘር ሐረጋት በኢሉሚናቲ መመስረት ወደ አንድ ከመሰብሰባቸው በፊት ለብዙ ዘመናት ዘራቸውን ከትውልድ ወደ ትውልድ በጥንቃቄ እየጠበቁ ኖረዋል። ይህንንም ለማድረግ ብቸኛው አማራጭ አንድን የዘር ሐረግ ከሌላው የዘር ሐረግ በማጋባት ነበር። ለዚህም ነው አብዛኛውን ጊዜ ታላላቅ ንጉሳውያን በተመሳሳይ ንጉሳውያን ቤተሰቦች ጋር ሲጋቡ የምናየው። 13ኛው የሜሮቪንጂያን የዘር ሐረግ በመጨረሻ ዘመን የሚመጣው አውሬ የሚመጣበት ዘር እንደሆነ ይታመናል። የዘር ሐረጋቱ የሜሮቪንጂያን የዘር ሐረግ የክርስቶስ ቅዱስ ደምና የሰይጣን ዘር በአንድ ላይ አጣምሮ እንደያዘ ያምናሉ። በእነዚህ የዘር ሐረጋትና አባላቶቻቸው የተደረጉት ጥናቶች ስንመለከት በውስጣቸው ታላላቅ ፖለቲከኞች፣ በጣም ዝነኛ ሰዎች፣ የታላላቅ ባንኮች
ባለቤቶች፣ የግዙፍ ሚዲያዎች ባለቤቶችና ሌሎች በጣም ከፍተኛ ባለስልጣናት አጣምሮ እንደያዙ ያሳያሉ። ከዚህም በተጨማሪ አንዳንድ ጸሐፊዎች 13ቱ የበላይ የዘር ሐረጋት ለእያንዳንዳቸው በዚህ ዓለም የተለያዩ ተግባራት እንዲፈጽሙ የተለያዩ የዓለም ክፍሎች እንደተሰጣቸው ይገልጻሉ። እነዚህ የተለያዩ ተግባራትም ዓለም አቀፍ ፋይናንስ፣ የጦር ኃይሎች፣ ሚዲያዎች፣ ሃይማኖቶች፣ የሰው ልጆች አእምሮ መቆጣጠርና ሌሎች ተመሳሳይ ተግባራትን ያካትቱ ናቸው። የነዚህ 13ቱ የኢሉሚናቲ የበላይ የዘር ሐረጋት መሪም ፒንዳር በመባል የሚታወቅ ሲሆን ሁልጊዜም ጾታው ወንድ ነው። ፒንዳር የሚለው ቃልም አህጽሮተ ቃል ሲሆን ቃሉም ስነ ፍጥረት፣ ከፍተኛ የስልጣን ኃይል፣ ወረራ፣ ማስፋፋት፣ ቁጥጥርና የመሳሰሉትን ያመለክታል። በአሁኑ ጊዜም ትክክለኛው ፒንዳር ለብዙ መቶዎች ዓመታት ኢሉሚናቲን ሲመራ የቆየው የሮስቻይልድ የዘር ሐረግ መሪ ነው። ለዛሬ እዚህ ላይ ገታን። በቀጣይ በተለያዩ ዝግጅቶች እንመለሳለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።